በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት ናቸው የተባሉ ታጣቂዎች ከትናንት በስቲያና ትናንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነገረ። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት የህወሓት ታጣቂዎች ባለፈው ግንቦት 23 በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆችን ገለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል ብለዋል ሊቀመንበሩ። የህወሓት ባለስልጣናት ስለ ወቀሳውና አስተያየት እንዲሰጡበት ለማነጋገር ብንደውልም ስልካቸውን አላነሱልንም። ኢዳ ማለት ከአፋር ክልል ምንድነው የሆነው? እስቲ ንገሩኝ። ህዝቡን ካፈናቀለ እስካሁን ቢያንስ 5 ዓመት ነው። ከ13 ጀምሮ እስካሁን ማለት ነው። የትምህርት ቤትም ሆነ ሃይማኖት መስጊዶችም ሆኖ ያው ያስቀሩበት ቦታ ላይ እስካሁን ተቀምጦ ነበር ከዚህ በፊት ማለት ነው። እሺ፣ ተፈናቃዮች ማለት ነው። አዎ። አሁን ምንድነው የሆነው? ትግልፍ ወታደሮች አዲስ ውጊያን አስነስቷል። አሁን መቼ ነው የተነሳው ውጊያው? ውጊያን ቢያንስ የጀመሩት ያው ከምርጫው ሰኞ ነበር አይደለም? አዎ። ነገ ሰኞ ቢሆን ያው እሁድ ቀን ላይ ቢያንስ ያው እንስሳው ተከትሎ የሄዱትን 12 ዓመት ልጆችን ገለዋል። መጀመሪያ እንስሳዎቹ ወደ ራሳቸው ከቆጣጠሩት በኋላ ቢያንስ ያው ተኩስን ጀመሩ። ያንን ተኩስ ቢያንስ ያው ሚሊሻ ነው ብቻ እዛ አካባቢ ያለው ሊቋቋሙ አልቻለም። ተኩስ የከፈቱት ወይም ልጆቹን የገደሉት ቲፒኤልኤፍ መሆናቸውን በምንድን ነው የምታውቁት? ምናውቀው ያው አብረን ስላለን ነው። ያው እስከ 5 ዓመት ያህል በቃ ያው ያስቆሙበት ጊዜ የለውም ጥይት ተኩስ ማለት ነው። ብቻው ሲቀርብ ያው እሁድ ቀን አዲስ ተኩስ ጀምሮ 2 ልጆች ገለዋል። ከዛ በኋላ ደግሞ ከትናንት ወዲያ እንደገና አዲስ ተኩስ ጀምሮ ሞርተርም ሆነ ድሽቃም ሆነ ያው በአካባቢው ላይ ተኩስ እየተኮሰ ያለው ነው። አካባቢው እንዳለ እሳት ነው ያደረገው። ምንድነው የሚያደርጉት? ተኩስ ከፍተው ሰው መግደል ነው ወይስ ንብረት ዘረፋ ነው? ሰውን ይገላል፣ ያው ንብረትም ይዘርፋል። በአካባቢው የሰፈረ ኃይል የለም? የመንግስት የፌደራል መንግስት ወይም የሌላ ኃይል የለም። እሺ፣ የትግራይ ሰላማዊ ኃይል የሚባል ደግሞ አለ ነው የሚባለው እዛ አካባቢ ቲፒኤልኤፍን የሚቀናቀን እናንተ ጋር ሰፍሯል? ከኛ ጋር የለም። የት ነው ያሉት? ቢያንስ ያው ወደ ሌላ ቦታ ላይ ያሉት እነሱና እኛ አሁን ቢያንስ ያው ያለን ኃይል ተብሎ የሚጠራ ያው የአካባቢ ሚሊሻ ብቻ ነው።